በጌታ በኢየሱስ ስም ዘፍጥረት ምዕራፍ 4 አነባለሁ። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየናንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤል በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ ብኩራትን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ዛሬ የምላችሁ የምትሰጡትን ነገር እግዚአብሔር ይየው ነው ብለው። ምን የምትሉትን ነገር? የምሰጠውን ነገር እግዚአብሔር ይየው በሉ ባካችሁ። እዚህ ጋር ሁለት ሰዎች ታያላችሁ። የመጀመሪያው ዘፍጥረት ምዕራፍ 1 ላይ ስለ ፍጥረት ይናገራል። ዘፍጥረት 2 ላይ ስለ ፍጥረት ይናገራል። የፍጥረት ታሪክ ካለቀ በኋላ ምዕራፍ 3 ላይ እግዚአብሔር አምላክ የፈጠረው ሰው ሲፈተን እናያለን። ከፈተና በኋላ እነኚህ ሰዎች አዳም ሔዋንን እንዳወቃት ነው የሚናገረው። አወቃት ይልና ሁለት ልጆች ከወለደች በኋላ አንደኛው ገበሬ ነበረ፣ አንደኛው ደግሞ በግ አርቢ ወይም ደግሞ በግ ጠባቂ ነበር። ጠባቂ የሚለው አርቢ ነው፣ ያኛው ደግሞ ገበሬ ነው። ሁለት ሰዎች ነበሩ። አንደኛው ገበሬ ነው፣ አንደኛው በግ ጠባቂ ነው። እነኚህ ሰዎች የእጃቸውን ስራ ለእግዚአብሔር ሊሰጡ መጡ። በእጃችሁ ስራ ስታከብሩት እግዚአብሔር እህልና ውሃችሁን ይባርካል። በእጃችሁ ስራ ስትባርኩት በዘመናችሁ ሁሉ እግዚአብሔር ደስታን በቤታችሁ ይሰጣል። በእጃችሁ ስራ ስትባርኩት እግዚአብሔር ሁል ጊዜ እናንተን ያስባቸዋል። ስለዚህ እነኚህ ሰዎች ሁለቱ ሰዎች ወደ እግዚአብሔር ጋር መጡና አንደኛው ከግብርናው ይዞ መጣ፣ አንደኛው ደግሞ ከበጉ ይዞ መጣ። ይዞ ሲመጣ የአንደኛው ልብ ግን ትክክለኛ አልነበረም። የሚሰጥበት የስጦታ ልብ መንፈሱ ትክክል አልነበረም። ሁሉም ሰው ስለሰጠ እግዚአብሔር ይቀበለዋል ብሎ ማለት ከዚህ አውድ አንጻር ከባድ ነው። ከምን መንገድ እንደሰጠ ባይታወቅም እግዚአብሔር ሁለቱም ይዞ በመጡ ጊዜ ሁለቱም ቆሟል። ያኛውም እዛ ቆሟል፣ ይሄኛውም ቆሟል። መስዋዕት ይዞ መጥቷል። ያ ከእርሻው፣ ይሄ ደግሞ ከከብቱ ይዞ መጥቷል። የመጀመሪያው ነገር ያደረገው እግዚአብሔር አቤልን በግ አላየም፣ የቃየልንም ፍሬ አላየም። የመጀመሪያው እግዚአብሔር ያየው ቀጥታ አቤልን አየው። እንደዚህ አድርጎ አየው። አቤልን አየውና ከአቤል ቀጥሎ ደግሞ ምኑን አየው? መስዋዕቱን አየ። እግዚአብሔር ዛሬ የሚያየው የእናንተን የምትሰጡትን ስጦታ ሳይሆን ልባችሁን ዛሬ እግዚአብሔር ያየዋል። እጃችሁን ከፍ አድርጉና እግዚአብሔር ልብና ኩላሊትን ይመረምራል በሉ ባካችሁ። ድገሙ። በኢየሱስም በመስጠት ውስጥ እግዚአብሔር ዘራችሁን ይባርከዋል። እጃችሁን ከፍ አድርጉና እሰጠዋለሁ፣ እባረካለሁ በሉ ባካችሁ። ለእግዚአብሔር ከቤት ስትነሳ አስበህ ተነስ በሉት። በኢየሱስም ከዛሬ ጀምሮ የሆነ ሰው ተፈወሰ። እጃችሁን ከፍ አድርጉና ከዛሬ ጀምሮ አስቤ እመጣለሁ በሉ ባካችሁ። ዛሬ ነግራችኋለሁ፣ የምትሰጡትን ነገር እግዚአብሔር ይባርከዋል። እጃችሁን ከፍ አድርጉና እግዚአብሔር ይባርከኛል በሉ ባካችሁ። ድገሙን ባካችሁ። ለአንድ ሰው ያዙትና ከዛሬ ጀምሮ በሉ ነውር የሆነ ነገር ለእግዚአብሔር አትሰጥም በሉ። እግዚአብሔርን ስትሰጠው ደስ እያለ ትሰጠዋለህ በሉት። እግዚአብሔር አንድ ነገር ተናገረኝ። ልጄ ሆይ አለኝ። አቤት። ህዝቡ ሲሰጥ ይዘምር አለኝ። ይኸው በጌታ ፊት አንዳንድ ሰው ሲሰጡ ለምንድን ነው የሚዘምሩት? ደስ እንዲለው ከልባችሁ ውስጣችሁ ያለ ነገር ካለም እንዲወጣ። አሜን አሜን። ስለዚህ ይሄንን እግዚአብሔር አየና ወደ ቃየልና ወደ መስዋዕቱ ምን አላለም? አልተመለከተም። ከዛ ተቆጣ። ማን ነው የተቆጣው? ቃየል። እንዴት የኔን መስዋዕት አልተቀበለም የአቤልን ብቻ ተቀበለ ብሎ ተቆጣና ፊቱ ጠቆረ ይላል። እዛ በኋላ ና ወንድሜ ሆይ ብሎ ወስዶ ገደለው አለ። የክፋቱ ክፋት። በኢየሱስም ቀኝ እጃችሁን አንሱ። በመስጠት የሚቆጣ እናንተ ለእግዚአብሔር ስትሰጡ መንገድ ላይ ጠብቆ ነገራችሁን ሊያበላሽ የሚፈልግ የተቆጣ የተናደደ መንፈስ ከቤታችሁ ላይ ከመንገዳችሁ ላይ እግዚአብሔር ያርቅላችሁ።